ከእናቴ ክፋት በላይ ደግሞ የሚገርማችሁ ማለት ነው የእህቷና የእናቷ ክፋት ማለት ነው። የሆነ ጊዜ ምን አደረጉ ይመስላችሁ? እህቷና እናቷ ማለት ነው እንደነገርኳችሁ ያኔ ልጅ ነኝ። ቢያንስ እነሱ እንደዛ ሲያደርጉኝ 10 አመት ምናምን ቢሆነኝ ነው ማለት ነው። እና ታናሽ ወንድም አለኝ እና ያኔ ስኳር በሽታ ተገኘበት ማለት ነው። እና በጣም ስለታመመ ሪፈር ተጽፎለት ሌላ ሀገር ለሕክምና ይሄዳል ማለት ነው። ከዛ እናቴ ስትሄድ ብር አነሳትና ብር ሲያንሳት በዛ እድሜ አማራ ክልል የምትኖሩ ሰዎች ታውቃላችሁ፣ ደረቆት የሚባል ነገር አለ፣ የሚቆላ ጠላ የሚዘጋጅበት ማለት ነው። እና ደረቆት እየቆላው ምናምን በቃ ጠላ እየሰራው እየሸጥኩ ምግብም ይሸጣል። ያው ግማሽ እንጀራ ያኔ 10 ብር አንድ እንጀራ 20 ብር በወጥ ማለት ነው። በሽሮና በጎመን ምናምን ነው የሚሰራው ምግቡ ማለት ነው። እና እንደዛ እየሰራው ለወንድሜ ማሳከሚያ ለእናቴ ብር ልክላት ነበረ ማለት ነው። ሌላ እህት አለቻት ነበር እዚህ አዲስ አበባ እና እህቷን ደውላ ልጄ ታሞብኝ እንደዚህ በእናትሽ እርጂ ስትላት 500 ብር ነው የላከችላት። ሪፈር ነው የተጻፈው ማለት ነው። አስቡት ለወንድሜና በቃ በጣም ችግር ላይ ስላለች ጠላ እየሸጥኩኝ ብር የላኩላት ወንድሜን እያሳከመችው ነበር ሌላ ሀገር ላይ። ከዛ መጡና ቤት እናቷና እህቷ ማለት ነው ታናሽ እህቷና እናቷ መጡና እኔ ጠላ ስሸጥ ብሩን ግማሹን ይወስዱብኛል። ህፃን ነኛ ምንም እኔ ማለት ምንም እናቷ ናት ምን ታረጋለች ክፋት ያስባሉ ብዬ አላስብም። ከዛ ብር ይወስዱብኛል ጠላኔ የሸጥኩበት። ከዛ እህቷ ምን አደረገች? ከሳጥን ውስጥ የእናቴን የጋብቻ ቀለበት ወሰደችው። የጋብቻውን ቀለበት ማለት ነው አንስታ የእናቴ ወስዳ እናቴ ስትመጣ የጠላው እህል የለም፣ የእንጀራው እህል የለም፣ ሁሉ አልቋል። ብር ደግሞ አንድ የለም እጄ ላይ። ምክንያቱም ግማሹን እነሱ ናቸው የሚወስዱት፣ የተረፈውን ለሷ ነው የምልከው እኔ ለሕክምና ለወንድሜ። ከዛ ቀለበቱስ ስታየው የለም። ምን አለቻት እህቷ? አንስታ ለወንድ ሰጣ ነው አለቻት። እንግዲህ እኔ ህፃን ልጅ ነኝ እኮ ምን አውቃለሁና ነው ለወንድ ወርቅ የጣት ወርቅ የጋብቻ ቀለበት እንዴት ነው አንስቼ ለወንድ የምሰጠው? ለወንድ ሰጠው ነው አለቻት። እህሉ አንድ የለም እጃችን ላይ ብር የለም አስቡት። ከዛ እህሉን ስታ እህሉስ ምናምን ነገር ስትል እናቷ ደግሞ ተደርባ ምትላለች እቺ ድቃላ ልጅሽ እየሰራች ገንዘቡን ለወንድ እየሰጠችው ምናምን ነገር ገባችሁ? እና እኔ እስከ ዛሬ ድረስ አልረሳሁትም። እህቷ ላይ በጣም ነው ቂም ያዝኩባት። አስታውሳለሁ እኔ ቀለበቱን ከሳጥን ውስጥ አንስታ የጋብቻ ቀለበቱን ስትወስድ ማለት ነው። እሷ ግን እልም አድርጋ ካደችና እሷ ናት ወስዳ ለወንድ የሰጠችው ምናምን ቀለበቱንም የቤት ያለውን የምግቡንም የጠላውንም እህል ምግብ የምትሸጥ ያስመሰለች ብሩን ለወንድ ነው ለጎረምሳ ነው የምትሰጠው የነበረ። ግን እኮ እነሱ ናቸው ሲወስዱ የነበረው። እንግዲህ አስቡት። እግዚአብሔርን ነው የምላችሁና እሷ ደግሞ ታምናቸዋለች። ገባችሁ? እሷ የልጅ ምናልባት እናቴም እኮ ልትሆን ትችላለች። አይ ነው እኔ ማለት የእናትነት ፍቅር ከሷ ለማግኘት ብዙ ተሰቃይቻለሁ። በጣም ብዙ ማለት በጣም ብዙ። ግን መጨረሻ ላይ ሰለቸኝ ማለት በዚህ 3 ወር ምናምን ውስጥ ሰለቸኝ። ገባችሁ? ደከመኝ። ምክንያቱም ስለ አባቴ ከጠየኳት መጥፎ ነገር ነው የምታወራው። እሱ እንደዚህ አድርጎኝ እንደዚህ አሰቃይቶኝ እንደዚህ እኔ አርግዤሽ ተኝቼ ሌላ ሴት ይዞ መጥቶ ላይ እየረገጠኝ እቺ ልጅ አትወለድም እያለኝ ሊገልሽ እየታገለ ምናምን አይፈልግሽም ምናምን። ገባችሁ? መጥፎ ነገር በቃ ስለ አባቴ የምትነግረኝ ስለ አባቴ ከጠየኳት መጥፎ ነገር ነው የምትነግረኝ። ሰው ደግሞ ስለኔ ካላት ትሰማለች። ከዛ እኔን ቅጥቅጥና እህቷና እናቷ በቃ በጣም ክፉ ከመሆናቸው የተነሳ ነው። ገባችሁ? እና እኔ ስባረር ከቤት በዛ እድሜ በ11 ዓመቴ እንዴት ደስ እንዳላችሁልን። በቃ በጣም ነው ደስ ያላቸው እነሱ ከምንም በላይ ማለት በጣም ነው። ከዛ የአባቷ ክፋት አስቡት። የአባቷ ደግሞ ክፋቱ የእሱ ደግሞ ይለያል። ከቤት ተባረረ አስቡት። እኔ እሱ ከራራልኝ የልጅ ልጅ ነኛ ከራራልኝ ቤስጠይቅ በዛ እድሜ 400 ሰጥቶኝ ሂጂ መልካም መንገድ። ከዛ ምን አለኝ? የእጅ አመልሽን አቁሚ። የእጅ አመልሽ የትም ሄዶ አያኖርሽም፣ የትም ሀገር አትኖሪም። የእጅ አመልሽን ካላቆምሽ ከማንም ሰው ጋር መኖር አትችይም፣ ማንም አያኖርሽ ምናምን። እንደዛ ያለበት ምክንያት ምንድነው? ወርቁ ስለጠፋና ብር ቤት ውስጥ ስለሚጠፋ። አሁን እናቴ ማለት ነው ጠላ ምናምን ሽጭ ብላ የሆነ ሕክምና ምናምን ከልጁ ጋር ስትሄድ እኔ የምሰራውን ብር የሚወስዱት እነሱ ናቸው። ገባችሁ? ግን እኔ እንደሰረኩ አድርጎ ነው የሚያው ሆላ አሃቶቼ ቤት ምናምን አንዳንዴ እሷ ጠላ ምናምን ስትሸጥ ህፃኑን ወንድሜን አጫውቹ ብላ ትልከኛለች ማለት ነው። ከዛ ስትልከኝ ከነሱ ጋር ሲሄድ ሴቷ አሃቴ ማለት ነው እናቷ ሁሌ ትመጣና ምን ትላታለች? ለአባትሽ
ያስቀመጥኩት ዳቦ ሰርቃ በላች። ለአባትሽ ድንች ወጥ ሰርቼ ድንቹን እጁን እየከተተች የገባች ወጡን እየላሰችው በቃ ለአባትሽ የተቀመጠውን እንጀራ በላችሁ ምናምን በቃ አለ አይደል መጥፎ ያላረኩትን ነገር እኮ ነው ያላረኩትን ነገር ጭራሽ እንደዚህ ያረገች ልጅሽ እንደዚህ ምናምን በቃ ገባችሁ። እነሱ ስለማያውቁኝ ምናምን እነሱ ጋር ስላልተወለድኩኝ እኔ በቃ እሷ እንድጠላኝ ከቤት እንድባረር እኔ ምናምን አለ አይደል። ከዛ ከምንም በላይ ደግሞ የሚያመው ስም አለኝ። ስም እያለኝ ድቃላዋ ብሎ ነው የሚጠሩኝ ምናምን ገባችሁ። እቺ ድቃላ ልጅሽ ለአባትሽ የተቀመጠው ምግብ ሰርቃ በላች። እቺ ድቃላ ልጅሽ እንደዚህ ያደረገች በቃ ምናምን እና ብቻ በጣም ብዙ ነገር ነው ህይወቴ ላይ ሀፕን ያደረገብኝ ማለት ነው። እና አሁን ላይ ዘመድ የለኝም፣ ጓደኛ የለኝም፣ ምንም ወዳጅ የለኝ። አሁን በቃ ተገልዬ ብቻዬን ነው ያለሁት። እነሱንም ከህይወቴ ውጡልኝ አልኳቸው። አታስፈልጉኝም እናንተ በቃ አለ አይደለ። ድሮም ሲርበኝ ከፈጣሪ ነው ለምኜ ከሰው እጅ ለምኜ ነው በልጬ አድሬ ማቀው። አሁንም ቢሆን ለምኜ እኖራለሁ እንጂ ከእናንተ ምንም ነገር አልፈልግም። በቃ ታውኝ አልኳቸው። አሁን ላይ ድክም መስለኝ ማለት ነው። በቃ ታውኝ ከህይወቴ ውጡልኝ ምናምን ነገር አልኳቸው። እና ምን ልላችሁ ፈልጌ ነው አንዳንድ የእናት ቤተሰቦች ማለት ነው ምናልባት ልጅና እናት ካልተግባባ ቢያንስ ለማግባባት ሞክሩ። ማለት እናት ልጇን እንድትጠላ እናቴ እንደሆነች እርግጠኛ ባልሆንም ያው እሷ እናት ነኝ ብላኛለች ገባችሁ ስላለችኝ ቢጠላሉ ራሱ እንድግባቡ የሆነ ነገር ለማድረግ ለማግባባትና ሞክሩ። ይሄን ያክል እናት ልጇን እንድትጠላ ርቀት መሄድ የለባችሁ ገባችሁ። እና ብቻ ለማንኛውም በጣም ነው የምወዳችሁ እናንተን። ብዙ ነገር ነው ያለው። ያው አንዳንዴ እሰራላችኋለሁ መሀል ላይ እንደዚህ ቪዲዮ ማለት በጣም ከባድ ህይወት ስላሳለፍኩኝ ማለት ነውና አሁን ያለሁበት ህይወቴ በቃ ደስተኛ ነኝ አልልም። አሁን ላይ ጭራሽ የመኖር ፍላጎትም ተስፋም የለኝም። ግን ቢሆንም አይታወቅም እስከመቼ እንደምኖር እስከመቼ እዚህ ምድር ላይ እንደምቆይ አላውቅም። ብቻ እወዳችኋለሁ ማሮቼ። ለብዙ ሰዎች እንዲደርስ ይሄን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ተባበሩኝ እሺ። እና